አሁን የተመለከታችሁት ቪዲዮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩ ሶሻላቸው ላይ ያስቀመጡት ቪዲዮ ሲሆን ቦምብ ኢራን ወይ ደግሞ ኢራንን ቦምብ አርጋት የሚል ዘፈን ነበረ። ባም 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 ኢራን እያለ እንግዲህ ጦርነት ኦፊሻል ስምምነት ወይ ደግሞ ኦፊሻል ኤንድ ሳያገኝ ሁለቱም ሳይዶች ኦፊሻሊ ሴሌብሬት እያደረጉ ነው። ዊን ወይ ደግሞ አሸንፈናል፣ ረተናል የሚለው ነገር ሴሌብሬት እያደረጉ ነው የሚገኙት። እስራኤል የተናገረችው ከሆነ የኒኩሌር የማብለል ኬፓቢሊቲዋን ገለነዋል ኢራንን። ከዚህ በተጨማሪ ደግሞ የአይአርጂሲ ወይ ደግሞ ኢራንን ሬቮሉሽናሪ ጋርድ ኮር ወይም ደግሞ አብዮታዊ ጠባቂ የሚባሉትን የእነሱን አመራሮች ብዙ ጨፍጭፈናል፣ ገለናል። ስለዚህ ዊኑ ለእኛ ነው የሚል ነገር ተናግረዋል። ኢራኖች ደግሞ ፉሊ በቃ ዴቱከት እኛ ነው ያሸነፍነው ምናምን የሚል ነገር ነበር የተናገሩት። እና ጁን 13 በተደረገው የአየር ጥቃት የመጀመሪያው አየር ጥቃት ተገሏል የተባለው የነበረው የአይአርጂሲ ኮማንደር የነበረው ብርጋዴር ጀነራል እስማኤል ቃኒ በሚገርም ሁኔታ ትላንትና ታይቶ ነበር ሰልፎቹ ላይ። ሰውዬ ማለት ነው እስማኤል ቃኒ መጀመሪያ ተገደሉ፣ በመጀመሪያ ዌቭ ተገደሉ ከተባሉ ሰዎች መካከል አንደኛው ነበር። ይኸውና እዚህ ጋር ሰዎችን ሰላም እያለ ሰዎችን የጨበጠ ይሄ የኢራኖች ያደረጉት ሰልፍ ነበር፣ የድጋፍ ሰልፍ ለመንግስታቸው ወይ ደግሞ አሸንፈናል የሚል ሰልፋቸው ማለት ነው። ትላንትና እስራኤል ካደረገችው ጥቃት በኋላ ይሄ ነው የሚባል ሲግኒፊካንት የነበረ አታክ አልነበረም፣ ወይ ደግሞ ጥቃት አልነበረም። የተወሰኑ ድሮኖች ወደ እስራኤል አየር ክልል እየበሩ በነበረበት ሰዓት ላይ አየር ኃይል ደግሞ ኤርፎርስ ኢንተርሴፕት አድርጓቸው ነበር። የተወሰኑ ድሮኖችም እንደዚሁ በቴራ ላይ ታይተው ነበረ፣ እነሱም ኢንተርሴፕት መደረጋቸው ተነግሯል። ይህን ነው የሚባል ከባድ አይነት ጥቃት አልተሰነዘሩም። ሲኤንኤን የተለያዩ የአሜሪካ ሚዲያዎች እንደተናገሩት ከሆነ ደግሞ የአሜሪካ ያደረሰችው ጥቃት በናታንዝ እና ፎርዶ ኒኩለር ጣቢያዎች ላይ ባደረሱት ጥቃት የኢራን የኒኩሌር ማብረር ኬፓቢሊቲ ምንም እንዳልተነካ፣ የተወሰኑ መንዞችን ብቻ ወደ ኋላ መውሰዱ ደግሞ የተወሰኑ ወራትን ብቻ ወደ ኋላ መውሰዱ ነበር የተናገሩት። ዶናልድ ትራምፕ እንግዲህ በጣም ተናደው ነበር። እኔ እንዳየሁት ከሆነ እኔ በማውቀው ከሆነ እናንተ ምንም አታውቁም፣ እኔ በማውቀው ባየሁት ከሆነ ፉሊ ኦብሊትሬትድ ተደርጓል፣ ምንም የኒኩሌር የማብረር አቅሟ ዜሮ ገብቷል የሚል ነገር ነበር የተናገሩት። እንግዲህ ጦርነቱ አለቀ በተባለ በጥቂት ሰዓታት ውስጥ እንግዲህ ሪኮንስትራክሽን ወይ ደግሞ ኮንስትራክት ማድረግ መጀመራቸውም ኢራኖች እንደዚህ አሳውቀዋል። ከዚህም በተጨማሪ በጦርነቱ መካከል ያልተገለጸ ወይ ደግሞ ያልተመታ ያልታወቀ ሌላ ሶስተኛ ኒኩሌር ማብለያ ሳይት እንዳላቸውና በቅርቡ ወደ ስራ እንደሚገባም የኢራን ባለስልጣኖች ተናግረዋል። 60% ኢንሪች የተደረገው ደግሞ 60% የተብላላው ዩራኒየምም ከጥቃቱ በፊት ከቦታዎቹ ላይ መሸሹም ተነግሯል። አክቹዋሊ ኮንፈርም የተደረገ ነው በእስራኤል አመራሮችም በምናምን ኮንፈርም የተደረገ ነው እሱ ነገር። መልሳ ወደ ኒኩሌር ማብላላቷ መመለሷ የማይቀር ነገር ነው። ያው ኦልሬዲ ደግሞ እስራኤል ደግሞ መልሳ ወደ ጋዛ ላይ ወደ ነበረው ጦርነት ጋዛ ላይ ወደ ነበረው እንትን በቃ ተመልሳለች። ለማንኛውም ኢፍ ዴርስ አዲስ ነገር የሚፈጠር ከሆነ አፕዴት አደርጋችኋለሁ። አሁን የተመለከታችሁት ቪዲዮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩ ሶሻላቸው ላይ ያስቀመጡት ቪዲዮ ሲሆን ቦምብ ኢራን ወይ ደግሞ ኢራንን ቦምብ አርጋት የሚል ዘፈን ነበረ። ባም 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 ኢራን እያለ እንግዲህ ጦርነት ኦፊሻል ስምምነት ወይ ደግሞ ኦፊሻል ኤንድ ሳያገኝ ሁለቱም ሳይዶች ኦፊሻሊ ሴሌብሬት እያደረጉ ነው። ዊን ወይ ደግሞ አሸንፈናል፣ ረተናል የሚለው ነገር ሴሌብሬት እያደረጉ ነው የሚገኙት። እስራኤል የተናገረችው ከሆነ የኒኩሌር የማብለል ኬፓቢሊቲዋን ገለነዋል ኢራንን። ከዚህ በተጨማሪ ደግሞ የአይአርጂሲ ወይ ደግሞ ኢራንን ሬቮሉሽናሪ ጋርድ ኮር ወይም ደግሞ አብዮታዊ ጠባቂ የሚባሉትን የእነሱን አመራሮች ብዙ ጨፍጭፈናል፣ ገለናል። ስለዚህ ዊኑ ለእኛ ነው የሚል ነገር ተናግረዋል። ኢራኖች ደግሞ ፉሊ በቃ ዴቱከት እኛ ነው ያሸነፍነው ምናምን የሚል ነገር ነበር የተናገሩት። እና ጁን 13 በተደረገው የአየር ጥቃት የመጀመሪያው አየር ጥቃት ተገሏል የተባለው የነበረው የአይአርጂሲ ኮማንደር የነበረው ብርጋዴር ጀነራል እስማኤል ቃኒ በሚገርም ሁኔታ ትላንትና ታይቶ ነበር ሰልፎቹ ላይ። ሰውዬ ማለት ነው እስማኤል ቃኒ መጀመሪያ ተገደሉ፣ በመጀመሪያ ዌቭ ተገደሉ ከተባሉ ሰዎች መካከል አንደኛው ነበር። ይኸውና እዚህ ጋር ሰዎችን ሰላም እያለ ሰዎችን የጨበጠ ይሄ የኢራኖች ያደረጉት ሰልፍ ነበር፣ የድጋፍ ሰልፍ ለመንግስታቸው ወይ ደግሞ አሸንፈናል የሚል ሰልፋቸው ማለት ነው። ትላንትና እስራኤል ካደረገችው ጥቃት በኋላ ይሄ ነው የሚባል ሲግኒፊካንት የነበረ አታክ አልነበረም፣ ወይ ደግሞ ጥቃት አልነበረም። የተወሰኑ ድሮኖች ወደ እስራኤል አየር ክልል እየበሩ በነበረበት ሰዓት ላይ አየር ኃይል ደግሞ ኤርፎርስ ኢንተርሴፕት አድርጓቸው ነበር። የተወሰኑ ድሮኖችም እንደዚሁ በቴራ ላይ ታይተው ነበረ፣ እነሱም ኢንተርሴፕት መደረጋቸው ተነግሯል። ይህን ነው የሚባል ከባድ አይነት ጥቃት አልተሰነዘሩም። ሲኤንኤን የተለያዩ የአሜሪካ ሚዲያዎች እንደተናገሩት ከሆነ ደግሞ የአሜሪካ ያደረሰችው ጥቃት በናታንዝ እና ፎርዶ ኒኩሌር ጣቢያዎች ላይ ባደረሱት ጥቃት የኢራን የኒኩሌር ማብረር ኬፓቢሊቲ ምንም እንዳልተነካ፣ የተወሰኑ መንዞችን ብቻ ወደ ኋላ መውሰዱ ደግሞ የተወሰኑ ወራትን ብቻ ወደ ኋላ መውሰዱ ነበር የተናገሩት። ዶናልድ ትራምፕ እንግዲህ በጣም ተናደው ነበር። እኔ እንዳየሁት ከሆነ እኔ በማውቀው ከሆነ እናንተ ምንም አታውቁም፣ እኔ በማውቀው ባየሁት ከሆነ ፉሊ ኦብሊትሬትድ ተደርጓል፣ ምንም የኒኩሌር የማብረር አቅሟ ዜሮ ገብቷል የሚል ነገር ነበር የተናገሩት። እንግዲህ ጦርነቱ አለቀ በተባለ በጥቂት ሰዓታት ውስጥ እንግዲህ ሪኮንስትራክሽን ወይ ደግሞ ኮንስትራክት ማድረግ መጀመራቸውም ኢራኖች እንደዚህ አሳውቀዋል። ከዚህም በተጨማሪ በጦርነቱ መካከል ያልተገለጸ ወይ ደግሞ ያልተመታ ያልታወቀ ሌላ ሶስተኛ ኒኩሌር ማብለያ ሳይት እንዳላቸውና በቅርቡ ወደ ስራ እንደሚገባም የኢራን ባለስልጣኖች ተናግረዋል። 60% ኢንሪች የተደረገው ደግሞ 60% የተብላላው ዩራኒየምም ከጥቃቱ በፊት ከቦታዎቹ ላይ መሸሹም ተነግሯል። አክቹዋሊ ኮንፈርም የተደረገ ነው በእስራኤል አመራሮችም በምናምን ኮንፈርም የተደረገ ነው እሱ ነገር። መልሳ ወደ ኒኩሌር ማብላላቷ መመለሷ የማይቀር ነገር ነው። ያው ኦልሬዲ ደግሞ እስራኤል ደግሞ መልሳ ወደ ጋዛ ላይ ወደ ነበረው ጦርነት ጋዛ ላይ ወደ ነበረው እንትን በቃ ተመልሳለች። ለማንኛውም ኢፍ ዴርስ አዲስ ነገር የሚፈጠር ከሆነ አፕዴት አደርጋችኋለሁ።